ሰላም የተከበራችሁ የፍሬሽማን ተማሪዎች እንዴት ናችሁ? ዛሬ ደግሞ እንግዲህ ጂኦግራፊ ዩኒት 1ን ይዘንላችሁ መተናል ማለት ነው። ጂኦግራፊ ኤንድ ዘ ሆርን የሚለውን እንግዲህ ጂኦግራፊ ይሄ ዩኒት 1 ምን ላይ ነው የሚያተኩረው? እነኚህ ሶስት ነገሮች ላይ ነው። የመጀመሪያው ጂኦግራፊ ዴፊኒሽን ስኮፕ ኤንድ ቲምስ የሚለውን ነው። የጂኦግራፊን ዴፊኒሽን እና ደግሞ የጂኦግራፊን ስኮፕ ኤንድ ቲምስ ኦፍ ጂኦግራፊ የሚሉትን ነው። ሁለተኛው ደግሞ ሎኬሽን ሼፕ ኤንድ ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለው የኢትዮጵያን ሎኬሽኗን፣ ሼፕዋን እንዲሁም ሳይዟን ከኢትዮጵያም አልፎ የሆርን ኦፍ አፍሪካ የምናይበት ዩኒት ነው ማለት ነው። ሶስተኛው ደግሞ ቤዚክ ስኪልስ ኦፍ ማፕ ሪዲንግ ነው። የማፕ ሪዲንግ ስኪሎች የማፕ ሪዲንግ ክህሎቶችን የምናይበት ነው። እንግዲህ ዩኒቱን ከመጀመራችሁ በፊት ይህንን ኦብጀክቲቭን ብታዩት አሪፍ ነው ማለት ነው። ምክንያቱም ፈተና የሚወጣው በዚህ ኦብጀክቲቭ ላይ ተመርኩዞ ስለሆነ በመጀመሪያ ኦብጀክቲቭ ብታዩ እመክራችኋለሁ ማለት ነው። እንግዲህ ጂኦግራፊ ዴፊኒሽን ስኮፕ ኤንድ ቲምስ ወደሚለው ስንሄድ ሚኒንግ ኦፍ ጂኦግራፊ ዲፊካልት ቱ ፎርዋርድ ኤ ዴፊኒሽን አክሴፕቴብል ቱ ኦል ጂኦግራፈርስ አት ኦል ታይምስ ኤንድ ፕሌስ። እንግዲህ ጂኦግራፊ ዲፊካልት ነው፣ ቋሚ የሆነ ዴፊኒሽን የለውም ማለት ነው። በጂኦግራፈሮች የተስማሙበት አንድ ቋሚ የሆነ ዴፊኒሽን የለውም ማለት ነው። ምክንያቱም ዳይናሚክ ኔቸር ኦፍ ዲሲፕሊን ስለሆነ ወይም ደግሞ ኔቸር ኦፍ ዲሲፕሊኑ ተለዋዋጭ ስለሆነ እና በተጨማሪ ቼንጅ ኢን ኢትስ ስኮፕ ኤንድ ሜቶድ ኦፍ ስታዲ ስኮፑና ሜቶድ ኦፍ ስታዲው ከቀን ወደ ቀን ከጊዜ ወደ ጊዜ የሚቀያየር ስለሆነ ዲፊካልት አድርጎታል ማለት ነው የጂኦግራፊን ዴፊኒሽን። ይህም ቢሆንም ግን አብዛኞቹ ጂኦግራፈሮች የተስማሙበት ዴፊኒሽን አለ። ጂኦግራፊ ኢዝ ዘ ሳይንቲፊክ ስታዲ ኦፍ ዘ እርዝ ዛት ዲስክራይብድ ኤንድ አናላይሲስ ስፓሻል ኤንድ ቴምፖራል ቫሪዬሽን ኦፍ ፊዚካል ባዮሎጂካል ኤንድ ሂውማን ፌኖሜና ኤንድ ዜር ኢንተርሪሌሽንሺፕ ኤንድ ዳይናሚዝም ኦቨር ዘ ሰርፌስ ኦፍ ዘ እርዝ የሚለው ጂኦግራፊ ሳይንቲፊክ ስታዲ ኦፍ ዘ እርዝ ነው፣ ወይም ደግሞ በሳይንሳዊ መልኩ መሬትን የሚያጠናልን ነው ማለት ነው። ዛት ዲስክራይብድ ኤንድ አናላይሲስ መሬትን ይገልጽልናል እንዲሁም ይተነትልናል። ስፓሻል ኤንድ ቴምፖራል ቫሪዬሽን የጊዜንና የቦታ ልዩነቶችንም በፊዚካል ሊሆን ይችላል፣ ባዮሎጂካል ሊሆን ይችላል፣ እንዲሁም ሂውማን ፌኖሜና በተጨማሪም ኢንተርሪሌሽንሺፕ ኤንድ ዳይናሚዝም ኦቨር ዘ ሰርፌስ ኦፍ ዘ እርዝ ሰርፌስ ኦፍ ዘ እርዝ ላይ ያሉት ልዩነቶችን ለውጦቹንም እና እርስ በርሳቸው ያላቸውን ግንኙነቶችንም ያጠናልናል ማለት ነው። እሺ እንግዲህ ሌላኛው ደግሞ ስኮፕ ኦፍ ጂኦግራፊ የሚለው ነው። የጂኦግራፊን ስኮፑን እናያለን ማለት ነው። ጂኦግራፊ ኢትስ ስኮፕ ኢዝ ዘ ሰርፌስ ኦፍ ዘ እርዝ ዊች ኢዝ ዘ ቬሪ ቲን ዞን ዛት ኢዝ ዘ ኢንተርፌስ ኦፍ ዘ አትሞስፌር፣ ሊቶስፌር፣ ሃይድሮስፌር ኤንድ ባዮስፌር። እንግዲህ የስኮፕ ኦፍ ጂኦግራፊን ስናይ ሰርፌስ ኦፍ ዘ እርዝ ነው ማለት ነው። እንግዲህ የጂኦግራፊ ስኮፕ መሬት ነች ማለት ነው። ፈተና ላይ ሊመጣ ስለሚችል ስኮፕ ኦፍ ጂኦግራፊ ማን ነው ልትባሉ ስለምትችሉ ሰርፌስ ኦፍ ዘ እርዝ የሚለውን ያዙልኝ ማለት ነው። ዊች ኢዝ ዘ ቬሪ ቲን ዞን ዛት ኢዝ ኢንተርፌስ ኦፍ አትሞስፌር፣ ሊቶስፌር፣ ሃይድሮስፌር፣ ባዮስፌር ስንል የአትሞስፌርን ግንኙነታቸውን ኢንተርፌሳቸውን፣ የሊቶስፌርን፣ የሃይድሮስፌር የውሃማ አካላትን፣ የባዮስፌር የህይወት ያላቸው ነገሮች ፕላንት ሊሆን ይችላል፣ አኒማል ሊሆኑ ይችላሉ። የነኚህን ግንኙነት የሚያጠናልን ስኮፕ ኦፍ ጂኦግራፊ እንለዋለን ማለት ነው። ወደ ሌላኛው ስንሄድ ደግሞ አፕሮች ባይ ኮንሲደሪንግ ቱ ኮንቲነምስ ነው። ጂኦግራፊ በሁለት ነገሮች ኮንሲደር ሊደረግ ይችላል። አንደኛው ሂውማን ፊዚካል ኮንቲነም ነው። ሁለተኛው ደግሞ ቶፒካል ሪጂናል ኮንቲነም ነው። ቶፒካል ኦር ሲስተማቲክ ፊልድ ኦፍ ጂኦግራፊ የምንለው ቪው ፓርቲኩላር ካታጎሪስ ኦፍ ፊዚካል ኦር ሂውማን ፌኖሜና አስ ዲስትሪቢዩትድ ኦቨር ዘ እርዝ። ቶፒካል ኦር ሲስተማቲክ ፊልድ ኦፍ ጂኦግራፊ የምንለው ፓርቲኩላር የሆነ ካታጎሪ
ወይም ደግሞ የሆነ የተወሰነ ቦታ ነው የሚያጠናልን። የተወሰነውን ነገር ስለ አንድ ቦታ ውስን ነገሩን ነው የሚያጠናልን። ፓርቲኩላር ካታጎሪስ ኦፍ ፊዚካል ወይም ደግሞ በተፈጥሮ ሊሆን ይችላል ወይም ደግሞ የሰው ቶፒካል ኦር ሲስተማቲክ ፊልድ ኦፍ ጂኦግራፊ የምንለው ማለት። ሁለተኛው ደግሞ ሪጂናል ጂኦግራፊ ነው። ሪጂናል ጂኦግራፊ ኮንሰርንድ ዊዝ ዘ አሶሲዬሽን ዊዝ ሪጅንስ ኦፍ ኦል ኦር ሰም ኦፍ ዘ ኤሌመንትስ ኤንድ ዜር ኢንተርሪሌሽንሺፕ። ምንድነው አሁን ሪጂናል ጂኦግራፊ የምንለው? ቅድምዬ ቶፒካል ኦር ሲስተማቲክ ያልነው ፓርቲኩላር የሆነ ካታጎሪ ወይም ደግሞ የተወሰነውን ነገር ስለ አንድ ቦታ የተወሰነውን ነገር አንድ ነገር መርጦ ነበር ያጠናል ያልነው። ይሄኛው ደግሞ ሪጂናል ደግሞ ኦል ኦር ሰም ኦፍ ዘ ኤሌመንት ኤንድ ዜር ኢንተርሪሌሽንሺፕ ወይም ደግሞ ሁሉንም ወይም ደግሞ አብዛኛውን ፊውቸር የሚያጠናልን ሪጂናል ጂኦግራፊ እንለዋለን። ሌላኛው ደግሞ ቲምስ ኦፍ ጂኦግራፊ የምንላቸው ነው። ቲምስ ኦፍ ጂኦግራፊ 5 አይነት ቲምስ ኦፍ ጂኦግራፊ አሉ። የመጀመሪያው ሎኬሽን ነው። ሁለተኛው ሂውማን ኢንቫይሮንመንታል ኢንተራክሽን፣ ሶስተኛው ሙቭመንት፣ አራተኛው ሪጅን፣ አምስተኛው ፕሌስ የምንላቸው እነኚህ 5 ቤዚክ ቲምስ ኦፍ ጂኦግራፊ እንላቸዋለን። ወደ መጀመሪያው ሎኬሽን ስናይ ሎኬሽን ዲፋይንድ አስ ኤ ፓርቲኩላር ፕሌስ ኦር ፖዚሽን ነው። ፓርቲኩላር የሆነ ቦታ መገኛ ሎኬሽን የምንለው የሆነ ቦታ መገኛ። ለምሳሌ የኢትዮጵያ መገኛው አለ አይደለ? ያንን ነው የሆነ ቦታ መገኛውን ሎኬሽን እንለዋለን። ሎኬሽን በሁለት አይነት መንገድ እንከፍለዋለን። አብሶሉት ሎኬሽን አለ፣ ሪላቲቭ ሎኬሽን አለ። አብሶሉት ሎኬሽን የምንለው ዘ ሎኬሽን ኦፍ ኤ ፕሌስ ኢዝ ዲፋይንድ ባይ ኢትስ ላቲቲዩድ ኤንድ ሎንጊቲዩድ ኦር ኢትስ ኤግዛክት የሆነ አድሬስ። አብሶሉት ሎኬሽን የምንለው ላቲቲዩድ ኤንድ ሎንጊቲዩድ ላይንን ተጠቅመን የምናገኘው ፕሌስ ወይም ደግሞ ኤግዛክት የሆነ ፕሌሱን ወይም ደግሞ በምን ስናስቀምጥ ነው? በዲግሪ ስናስቀምጥ ነው። ኤግዛክት የሆነ ፕሌሱን በዲግሪ የምናስቀምጥ ከሆነ አብሶሉት ሎኬሽን እንለዋለን ማለት ነው። አናዘር ላንድ ማርክስ ሌላ ቦታ ጠቅሰን የሆነ ቦታ ስንናገር ማለት ነው። ለምሳሌ ኢትዮጵያን ከኤርትራ ልናይ እንችላለን። አሁን ለምሳሌ ከኤርትራ ኢትዮጵያ በስተ ደቡብ ነው ያለችው፣ ከጅቡቲ ደግሞ በስተ ዌስት ምናምን እያልን ስንናገር ሪላቲቭ ሎኬሽን እንለዋለን። የሆነ ቦታ ጠቅሰን ሌላ ካንትሪ መገኛውን ስንጠቅስ ማለት ነው። ስለዚህ ይሄንን ሪላቲቭ ሎኬሽን እንለዋለን ማለት ነው። ሁለተኛው ደግሞ ፕሌስ ነው። ፕሌስ ዘ ፊዚካል ኤንድ ሂውማን አስፔክት ኦፍ ሎኬሽን። በሎኬሽን ውስጥ በአንድ ቦታ መገኛ ውስጥ የሂውማን አስፔክት ሊሆን ይችላል ወይም ደግሞ ፊዚካል ሊሆን ይችላል። ለምሳሌ ፊዚካል ስንል ስለዛ ቦታ ዋተሩ ሊሆን ይችላል፣ አየር ኮንዲሽኑ፣ ቶፖግራፊው ምናምን እና ሂውማን ደግሞ ሂውማን አስፔክት የምንለው ካልቸራቸው፣ ላንጉጅ ኦር ቢልዲንግ ምናምን ነገር በዛ ቦታ ውስጥ የሚገኘው ፊዚካል ኤንድ ሂውማን አስፔክት የምንለው ፕሌስ እንለዋለን ማለት ነው። አሶሺየትድ ዊዝ ቶፖኖሚ ሳይት ሲቹዌሽን የሚለው ፕሌስን በምንድን ነው? ቶፖኖሚ ስንል ኔም ኦፍ ፕሌስ ወይም ደግሞ የሆነ ቦታ ኔም። ለምሳሌ አዲስ አበባን እንውሰድ። አዲስ አበባ ቶፖኖሚ የሚለው ኔም ኦፍ ፕሌስ ስንል አዲስ አበባ የሚለው ስሙ ራሱ ቶፖኖሚ የሚለውን ይሸፍንልናል ማለት ነው። ሳይት የምንለው ደግሞ ዲስክሪፕሽን ኦፍ ዘ ፊውቸር ኦፍ ዘ ፕሌስ፣ የአንድን ፕሌስ ዲስክሪፕሽን የቦታውን አቀማመጥ። ለምሳሌ አሁን እንዳልነው አዲስ አበባ ያልነው አዲስ አበባ የአዲስ አበባ አቀማመጡን ፊቸሩን ስንመለከት ፊቸር ኦፍ ፕሌሱን ስንመለከት ያንን ሳይት እንለዋለን ማለት ነው። ሶስተኛው ደግሞ ሲቹዌሽን ነው። ሲቹዌሽን ደግሞ ኢንቫይሮንመንታል ኮንዲሽን ኦፍ ዘ ፕሌስ። ኢንቫይሮንመንታል ኮንዲሽኑ ምንድን ነው? ብርዳማ ነው ወይ ሞቃታማ ነው ወይ የምንለውን የሚያይልን ሲቹዌሽን ነው ማለት ነው። ኢች ፕሌስስ ኢን ዘ ወርልድ ሃዝ ዩኒክ ፊቸር ዛት ሜክ ኢት ዲፈረንት ፍሮም ዘ አዘር ኤክስፕረስድ ኢን ተርም ኦፍ ላንድ ፎርም፣ ሃይድሮሎጂ፣ ባዮጂኦግራፊ፣ ፔዶሎጂ፣ ካራክተሪስቲክስ ኤንድ ሳይዝ ኦፍ ሂውማን ፖፑሌሽን፣ ዲስቲንክቲቭ ሂውማን ካልቸር የምንለው የሆነ ፕሌስ ወይም ደግሞ ምንድን ነው የሆነ ፕሌስ የራሱ የሆነ ዩኒክ የሆነ ፊቸር አለው። ለምሳሌ በላንድ ፎርሙ፣ በመሬት አቀማመጡ ሊሆን ይችላል፣ በሃይድሮሎጂው፣ በባዮግራፊው፣ በፔዶሎጂ ወይም ደግሞ ካራክተሪስቲክስ ሳይዝ ኦፍ ፖፑሌሽኑ
ወይም ደግሞ በህዝብ ቁጥር ብዛቱ ለምሳሌ አሁን የኢትዮጵያን የህዝብ ቁጥርና የጎረቤት ሀገር የሶማሊያን ኦር የኬንያን ስንወስድ ሳይዝ ኦፍ ፖፑሌሽናችን አንድ አይደለም አይደል? ስለዚህ ያ የሆነ ፕሌስ የራሱ የሆነ ዩኒክ የሆነ ፊቸር ኦፍ ካራክተሪስቲክስ አለው ማለት ነው። አይድስ ጂኦግራፈርስ ቱ ኮምፔር ኤንድ ኮንትራክት ቱ ፕሌስ ኦን ዘ አርዝ። ጂኦግራፈሮች ሁለትን ፕሌስ ወስደው ኮምፔር ኤንድ ኮንትራስት የሚያደርጉበት በፕሌስ ውስጥ ነው ማለት ነው። ምንድነው? ሌላኛው ደግሞ ሂውማን ኢንቫይሮንመንታል ኢንተራክሽን ነው። ሂውማን ኢንቫይሮንመንታል ኢንተራክሽን ሃቭ ኦልዌይስ ቢን አን ሴስለስ ኢንተራክሽን ዊዝ ዜር ናቹራል ኢንቫይሮንመንት። እንግዲህ ሂውማን ሴስለስ የሆነ ኢንተራክሽን ወይም ደግሞ የማያልቅ ግንኙነት አለው ማለት ነው ከኢንቫይሮንመንት ጋር ማለት። ስለዚህ አሁን ለምሳሌ እንደዚህ ስንል ውሃን ብንወስድ ውሃ ሳይኖር ሰው መኖር አይችልማ። ስለዚህ የማያልቅ የሆነ ቁርኝት አለው ማለት ነው የሰው ልጅና ተፈጥሮ። ኖ ዘ አዘር ስፒሺስ ዛት ሃቭ ሊቭድ ኦን አወር ፕላኔት ሃዝ ኤ ፕሮፋውንድ ኢፌክት ኦን ዘ ኢንቫይሮንመንት ሃዝ ሂውማንስ። በምንኖርባት ፕላኔት ላይ ሌላ ስፒሺስ እንስሳት ሊሆን ይችላል፣ እጽዋት ሊሆን ይችላል እንደ ሰው ዶሚኔት የሆነ ወይም ደግሞ ሁሉም ቁጥጥር ስር ያለው በሰው ልጅ ስር ነው ማለት ነው። ሃቭ አዳፕትድ ቱ ዘ ኢንቫይሮንመንት ኢን ዌይዝ ዛት ሃቭ አሎድ ዘም ቱ ዶሚኔት ኦል ዘ ስፒሺስ ኦፍ ዘርስ። የሰው ልጅ እንግዲህ አካባቢውን መላመዱ በሌሎች ስፒሺስ ላይ ዶሚኔት እንዲሆን አስችሎታል ማለት ነው። እንግዲህ ኢንቮልቭስ ስሪ ዲስቲንክት አስፔክት አሉት። ሂውማን ኢንቫይሮንመንታል ኢንተራክሽን ስንል ሶስት አይነት አስፔክቶች አሉት። ዲፔንደንሲ፣ አዳፕቴሽን እና ሞዲፊኬሽን የምንላቸው። ዲፔንደንሲ የምንለው ዌይስ ኢን ዊች ሂውማንስ አር ዲፔንደንት ኦን ኔቸር ፎር ኤ ሊቪንግ። ምንድን ነው ዲፔንደንሲ ስንል? የሰው ልጅ በህይወት ሲኖር በተፈጥሮ ላይ ጥገኛ ነው ማለት ነው። ምክንያቱም ያለ ተፈጥሮ እኛ ስለማንኖር ማለት ነው። ስለዚህ የሰው ልጅ በተፈጥሮ ላይ ጥገኛ ነው። ሁለተኛው ደግሞ አዳፕቴሽን ነው። አዳፕቴሽን ሃው ሂውማንስ ሞዲፋይ ዘምሰልቭስ ዜር ላይፍ ስታይል ኤንድ ዜር ቢሃቪየር ቱ ሊቭ ኢን ኤ ኒው ኢንቫይሮንመንታል ዊዝ ኒው ቻሌንጅስ። ስለዚህ አዳፕቴሽን የምንለው መላመድ ነው። አካባቢውን መላመድ፣ አዲስ የሆነ ላይፍ ስታይሉን በመቀየር ሊሆን ይችላል። ቢሃቪየሩን በመቀየር ሊሆን ይችላል። የሆነ ቦታን መላመድ። ለምሳሌ አሁን እናንተ ያላችሁት ድሬዳዋ ዩኒቨርሲቲ ቢሆን ድሬዳዋ ዩኒቨርሲቲ አሁን ሞቃታማ ስለሆነ የምትለብሱት ስስ የሆነ ቦዲ ምናምን ነው አይደለ? ስለዚህ ያንን ኤር ኮንዲሽን አዳፕት እያደረጋችሁ ነው ማለት ነው። በተጨማሪም አሁን ለምሳሌ ደብረ ብርሃን ደግሞ ቢሆን ያላችሁት ደብረ ብርሃን ደግሞ ብርዳማ ስለሆነ ወፈር ያለ ነገር ነው የምታደርጉት። ስለዚህ ያንን አዳፕት የምናደርግበት ነገር አዳፕቴሽን እንለዋለን ማለት ነው። ሌላኛው ደግሞ ሞዲፊኬሽን ነው። ሞዲፊኬሽን አሎ ሂውማንስ ቱ ኮንኳየር ዘ ወርልድ ፎር ዜር ኮምፎርቴብል ሊቪንግ። ሞዲፊኬሽን የምንለው ደግሞ የሰው ልጅ ዓለምን ሲቆጣጠር ራሱ ወደሚፈልገው የአኗኗር ዘይቤ ኔቸርን ሲያመጣ ወደ ራሱ ሲስብ ይህንን ኔቸርን ሞዲፊኬሽን ማድረግ ሲችል ይህንን ሞዲፊኬሽን እንለዋለን ማለት ነው። ሌላኛው እንግዲህ ሙቭመንት ነው። ቲምስ ኦፍ ጂኦግራፊ ሎኬሽንን አየን፣ ፕሌስን አየን፣ ሂውማን ኢንቫይሮንመንታል ኢንተራክሽንን አየን። ሌላኛው ደግሞ ሙቭመንት፣ አራተኛው ሙቭመንት እንለዋለን። ሙቭመንት እንግዲህ ዘ ስተዲ ኦፍ ትራንስፖርት ኤንድ ሪሎኬሽን ኦፍ ሂውማን አይዲያ ካልቸር ሃቢት ላንጉጅ ኤንድ መኒ ሞር ቱ ዘ ዲፈረንት ፓርት ኦፍ ዘ ወርልድ። ሂውማን አይዲያ ወይም ደግሞ አይዲያ ሙቭ ሊያደርግ ይችላል። ካልቸር ላንጉጅ ሙቭ ሊያደርግ ይችላል። ከአንድ ቦታ ወደ ሌላ ቦታ ላንጉጅም ሙቭ ሊያደርግ ይችላል ማለት ነው። ስለዚህ ሙቭመንት ያንን ነው። ሙቭመንት እንግዲህ ፊዚካል ሙቭመንት ኦፍ ፒፕል ሊሆን ይችላል፣ ወይም ደግሞ አንድ ሰው ከሆነ ቦታ ወደ ሌላ ቦታ የተሻለ ነገር ለማግኘት ሊሄድ ይችላል። ስለዚህ ያንን ፊዚካል ሙቭመንት ኦፍ ፒፕል እንለዋለን። ለምሳሌ አሁን የተለመደው ከኢትዮጵያ ወደ አሜሪካ ወደ ካናዳ ምናምን የሚሄድ ያንን ነው ፊዚካል ሙቭመንት ኦፍ ፒፕል የምንለው ማለት ነው። ሌላኛው ደግሞ ትራንስፖርት ኦፍ ጉድስ ፍሮም ዋን ፕሌስ ኦን ዘ አዘር ቱ አናዘር። ምንድነው?
ትራንስፖርት ኦፍ ጉድ የምንለው ያው የእቃ ወይም ደግሞ የአውትፑት መዘዋወር ማለት ነው። ፍሎ ኦፍ አይዲያ ዛት አሎስ ዩኒፊኬሽን ኦፍ ዘ ሂውማን ሲቪላይዜሽን ፕሮሞትስ ኢትስ ግሮዝ ኤንድ ፕሮስፐሪቲ። ፍሎ ኦፍ አይዲያ የምንለው ዩኒፊኬሽን ኦፍ ዘ ሂውማን ሲቪላይዜሽን ወይም ደግሞ ሂውማን ወደ አንድ እየመጣች ነው። በተለይ አሁን ያለንበት ዘመን የሆነ በቃ ዱባይ ላይ የሆነ ነገር ቢፈጠር ወደው በደቂቃ ውስጥ እኛ ጋር ይደርሰናል። ስለዚህ ዩኒፊኬሽን ኦፍ ሂውማን ሲቪላይዜሽን የምንለው ዓለም ወደ አንድ ጎራ እየመጣች ነው ማለት ነው። ይሄ ደግሞ ፕሮሞት ኤንድ ግሮዝ ኤንድ ፕሮስፐሪቲ እድገታችንንና ብልጽግናችንን ከፍ አድርጎልናል ማለት ነው። ይሄ ፍሎ ኦፍ አይዲያ መኖሩ። ሌላኛው ሪጅን የምንለው ጂኦግራፊክ ኤሪያ ሃቪንግ ዲስቲንክቲቭ ካራክተሪስቲክስ ዛት ዲስቲንጉሽስ ኢትሰልፍ ፍሮም አድጀስት ዩኒትስ ኦፍ ስፔስ ፕሮፖርሽን ኦፍ ዘ አርዝ ሰርፌስ ዛት ሃቭ ዩኒፎርም ካራክተሪስቲክስ። ሪጅን የምንለው እንግዲህ በሆነ ዲስቲንክቲቭ የሆነ ካራክተሪስቲክስ ከሌሎቹ የሚለይበት የራሱ የሆነ ዩኒክ የሆነ ፊቸር አለው። ሪጅን ስንል እንግዲህ ከሌላ ቦታ የሚለይበት ወይም ደግሞ እዛ አካባቢ ላይ የሚኖሩት ደግሞ በካልቸራቸው በሆነ ነገር በቶፖግራፊው ዩኒፎርም ሊሆኑ ይችላሉ፣ ግን ከሌላ ቦታ ዲስቲንክት የሆነ ካራክተሪስቲክስ አላቸው። ከሌላ ቦታ የሚለይበት ፊቸራቸው ያኛውን ሪጅን እንለዋለን ማለት ነው። እንግዲህ በዛሬው ቪዲዮአችን የጂኦግራፊን ዴፊኒሽን ጂኦግራፊ ምን ማለት እንደሆነ አይተናል። በተጨማሪም ስኮፑን አይተናል። የጂኦግራፊን ስኮፕ እና አፕሮቾቹ በሁለት እንደሚከፈሉ አይተናል። እና ደግሞ ቲምስ ኦፍ ጂኦግራፊ የሚባሉትን አምስቶቹን ነገሮች አይተናል። ሎኬሽን፣ ፕሌስ፣ ኤንቫይሮንመንታል ኢንተራክሽን፣ ሙቭመንት ኤንድ ሪጅን የሚሉትን በደንብ ከነ ዴፊኒሽናቸው ለማየት ሞክረናል ማለት ነው። ውስጡ ያሉትንም ነገሮች ለምሳሌ ፕሌስ ላይ ያሉት እነ ሳይት፣ ሲቹዌሽን፣ ቶፖኖሚ የሚሉትን አይተናል። ኢንቫይሮንመንታል ኢንተራክሽን ላይ ደግሞ እነ ዲፔንደንሲ፣ አዳፕቴሽን፣ ሞዲፊኬሽን የምንላቸውን ለማየት ሞክረናል ማለት ነው። ቪዲዮው እንዳይረዝምብን በዚህ ላይ ይበቃናል። በቀጣይ ደግሞ ሎኬሽን፣ ሼፕ ኤንድ ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን ይዘንላችሁ የምንመጣ ነው የሚሆነው። እንግዲህ ጀማሪ እንደመሆናችን መጠን የምናስተካክላቸው ነገሮች ይኖራሉና እናንተ ያልተመቻችሁ ነገር እንደዚህ ቢሆንልን ብላችሁ የምታስቡትን ነገር ኮሜንት ላይ አስቀምጡልን እና ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ።